ሄሎ መጣው ስራው ወጥቼ ነው ጠብቀኝ። ወንድምህ እኮ ጥሎህ እየበላ ነው። አንተ አትበላም እንዴ? እሱ እኮ ልጅ ነው። አሃ አንቺ ትልቅ ሰው ነሽ። አይ እኔ ዘመድ ልጅ ነኝ። እሱ ከበላ በኋላ ነው የሚበላው። አተ አቤት። እና ጨርሷል። ምሳህን ብላ። ከጨረሰ ምኑን በላው? ይቅርታ ያገባሃል? አረ በፍጹም። እና ዝም ብላ የመጣበትን ሰርታ አትሄድም? እኔስ ምን ገረመኝ? ምን ትልቅ እንዳረገኝ ወይ ቅሌት። ምናልባት ግን ሰውነት ይሁን እንዴ እንዲያገባኝ ያረገኝ? ናንተ እንካንተ የሌላውን ዓለም አላቅም። እኛ ሀገር ላይ ግን የዘመድ ልጅና የእንጀራ ልጅ ላይ የሚደርሰው የሞራልና የግፍ ማት ያስገርመኛል። ሰው እንዴት የበሰለ ምግብ ይነፍጋል? ለዛውም ለህፃን ልጅ። የእናትነት ትርጉሙ መስጠት፣ ማብላት ሆኖ ሳለ በተቃራኒው ደግሞ የሚነፍጉ ብዙ ሴቶች አሉ። በደግነት ውስጥ የሚገኘውን ሚሊየን መልካም ነገር መዘርዘር እንችላለን። በንፉግነት ውስጥ የሚገኘው ግን በበቀል የተሞላን ሌላ ንፉግን ሰው መፍጠር ብቻ ነው። ቪዲዮውን ሼር እያደረጋችሁ ለምን የዘመድና የእንጀራ ልጅ ላይ እንደዚህ እንደምንሆን ሐሳብ አስተያየታችሁን አስቀምጡልን።